የምናገረው ስለ ትዳር ህይወቴ ነው። ብዙ ሰዎች የሚያውቁኝ ሰዎች በዚህ ጉዳይ ዙሪያ በጣም ብዙ ጥያቄ አላቸው። አይጠይቁኝም። እኔን ሊያነሱብኝ ይፈራሉ። ወይ እንጎዳዋለን ወይ የሆነ ቁስሉን እንነካበታለን ብለው ይፈራሉ ይመስለኛል። አያነሱብኝም፣ ይሳሱልኛል ምናምን። እኔ ግን ስለዚህ ነገር ለመናገር ምንም ችግር የለብኝም። ደግሞ እግዚአብሔር በህይወቴ የሰራው ትልቁ ስራ በዚህ ዙሪያ ስለሆነ የእግዚአብሔርን ነገር ይሄን ነገር ሳላነሳ የእግዚአብሔርን ነገር በደንብ መናገርም አልችልም። ባለቤቴ ገነት ሀብተ ማርያም ትባላለች። ወደ ጌታ ለመምጣቴ በእግዚአብሔር ቤት ተተክዬ ለመቅረቴ እግዚአብሔር የተጠቀመባት እሷን ነው። ተስዬ ነው ያገኘኋት። እኔ ከሃዲ ነበርኩ፣ ኤቲስት ነበርኩ፣ ሙልጭ ያልኩ ኤቲስት ነበርኩ። ወደ ጌታ ለመምጣቴ ጉሮሮዬን ተይዤ ማጅራቴን ተይዤ ወደ ጌታ ለመምጣቴ ምክንያቷ እሷ ነች። ይህን ያደረገው ደግሞ እግዚአብሔር ነው። ገነት ጋር ተገናኘን። እኔ 64 ነው መጀመሪያ የተገናኘ ነው። ጓደኛዬ እንድትሆን የጠየኳትም 64 ነው፣ ግን መልሱን የሰጠችኝ 65 ነው። ቀኑንም አውቀዋለሁ። መስከረም 16 የደመራ ቀን ነው። ባሌ ጎባ ፈረስ መጋለቢያ ይባላል። አውሮፕላን የሚያርፍበት ሜዳ ፈረስ መጋለቢያ። ምሳ እሷ ቤት በልተን ፈረስ መጋለቢያ ሄደናል፣ ፈረስ ጉግስ ለማየት የደመራ ቀን። እዚያ ላይ ነው ጥያቄን መቀበሏን የገለጸችልኝ ማለት ነው። እና ግን ይሄንን ለመጋባት የነበረንን ፍላጎት ተግባራዊ ለማድረግ እንቅፋት ነበረ። በእኔ በኩል እንቅፋት ነበር። በጣም ስለተጨነኩ በጣም አሁን ልገልጽላችሁ አልችልም። የጭንቀቱ ልክ ምን ያህል እንደሆነ ልነግራችሁ አልችልም። እኔ ከባሌ ጎባ በታህሳስ ወር ተዛውሬ ወጣሁ፣ አዲስ አበባ መጣሁ። ከአዲስ አበባ ደግሞ እናቴን ለማየት ወደ ወላይታ ሶዶ ሄድኩ። እሷ ደግሞ በጥር ወር ለጥምቀት ፈቃድ ወስዳ መጣች እኔ ጋ። እናቴ ቤት አሳረፍኳት። አንድ 10 ቀን ምናምን ቆየች።